ተወዳጇ ድምፃዊ ዳግማዊት ፀሐዬ እንግዲህ በትላንትናው በፌስቡክ ገጿ ላይ ማስፈራሪያና ዛቻ እየደረሰብኝ ነው ስትል እንግዲህ ለቃለች። ብዙሃኖቻችሁ እንደተመለከታችሁት እርግጠኛ ነኝ። እንግዲህ በዚህ ማስፈራሪያ ዛቻ ላይ ማንነቱንና ፎቶውንም ለቃለች። እሱም የጻፈው ጽሁፍ አስነብባናለች ማለት ነው። የጅማ ልጅ እንደሆነ እንግዲህ ይናገራል በጽሁፉ። አታውቂኝም፣ እኔን የጅማ ልጅ ነኝ፣ ማንንም ጠይቂ፣ ከፈለክሽ ልክሽን አስገባሻለሁ የሚሉ ጽሁፎችን ጽፈዋል። እንግዲህ አዳነ ይባላል። ያው ብዙሃኖቻችሁ እንደምታውቁት እንግዲህ አንዳንድ ሰዎች ማስፈራሪያ የሚሆን መጥፎ ተግባሮችን በራሳቸው ፕሮፋይል አያደርጉም። ፎቶቸውን የሌላ ሰው አድርገው ነው የሚጠቀሙት። በዚህ ብዙሃኖቻችሁ የምታውቁ ይመስለኛል። እንግዲህ ፎቶ ስኖ እሱ አይደለም የሚለው እርግጠኛ አይደለሁም። እሷ ግን ያዋራኝ በዚህ ነው ስትል እንግዲህ ተናግራለች። ማስፈራሪያና ዛቻ እያደረሰብኝ ነው፣ ይህንን ወደ ህግ ወስደዋለሁ፣ እስከዛ ድረስ ግን እናንተ ማወቅ አለባችሁ ስትል እንግዲህ ያጋራ ተወዳጇ አርቲስት ዳግማዊት ፀሐዬ ናት። ቀጥላም እንዲህ ትላለች። በሀገራችን ላይ እጅግ በጣም ብዙ ደፋሪ፣ ብዙ ሴቶችን የሚያጠቁ በጣም ከባድ ጊዜ ላይ እንዳለን እናንተ የምታውቁት የምትረዱ ነገርና አንዳንዶቻችሁ ለምን አታናግሩም እያላችሁ ምጽፉልኝ አለ። ምን ችግር አለው የምትሉኝም ሰዎች አላችሁ። ግን በሴቶች ጥቃትና በህፃናት ላይ የሚደርሰውን መቃወም ስላለብኝ ይሄ ነገር መናገር እፈልጋለሁ። ለእናንተ ቀላል ነገር ሊመስላችሁ ይችላል። በእንደዚህ የተጀመረ ታሪክ ነው ብዙ ችግሮችን የሚፈጥረው ስትል እንግዲህ በጽሁፍ አስነብባናለች። እንግዲህ ብዙሃኖቻችሁ እርግጠኛ ነኝ ቀላል ነው፣ ምንድን ነው የምታካብጁ፣ ይሄ ነገር እንደዚህ ማለፍ ይቻላል፣ ብታዋሪው መልስ ብመልሽለት ምን ችግር አለው የምትሉ እርግጠኛ ነኝ። ግን እንደዚህ አይነት ከባድ ዛቻዎችን፣ ከባድ የሆኑ ንግግሮችን ችላ ማለት መልካም ነው ብዬ አላስብም። ለህይወታችን የሚደርሱ ነገሮችን ዋስትናውን የሚወስድልን ሰው የለምና መጠንቀቅና ከእንደዚህ አይነት ነገሮች መቆጠብ አለብን። አንዳንዴ የምንሰጣቸው መልእክቶች፣ የምንጽፋቸው ጽሁፍ ትክክል ነው ወይ ብለን ማሰብ አለብንና እሷንም ምን ችግር አለ፣ ቀላል ነው፣ በእንደዚህ አይነት ጉዳይ ለምን ታካብጃለሽ፣ መልስ ብትሰጪው ምን ችግር አለሽ፣ ምን ችግር አለው የምትሉ ሰዎች ያላችሁና በራሳችሁ ላይ ሆናችሁ አንድ ነገር ማሰብ ቀላል ነው። ያው ስለተናገረ ሆናል ሳይሆን አንድ ሰው አንድ ነገር ሲናገራችሁ ነገር ከዚህ የከፋ ነገር ሊመጣ እንደሚችል እርግጠኛ መሆን አለባችሁ ብዬ አስባለሁ። እሷም እንግዲህ ከሴቶች ጥቃትና ከህፃናት ጥቃት ጋር እንግዲህ ብዙሃኖቻችሁ የምታውቁት ነገር ነው። ከባድ ጊዜ ላይ ነው ያለ ነውና እንደዚህ አይነት ነገሮች መቃወም መከላከል አለብን። ነገ በሰፊ አደጋ ሲመጣ ነፍስ ይማር አራይፒ ምናምን እያላችሁ ተይ ብለንሽ ነበር እንደዚህ ነበር የሚለው ነገር ለመጻፍ በጣም ቀላል ስለሆነ እንደዛ ነው ብዙ ሰዎች ክስተት ከተከሰተ በኋላ የምጽፉት። ያንን ነገር ደግሞ ቀርቦ መከላከል ብዙሃኖቻችን ጋር የተለመደ አይደለምና እሷም እንግዲህ ይሄን ነገር ለመከላከል ስትልና ራሷን ለመጠበቅ ወደ ህግ ወስዷለሁ ስትል ጉዳዩን እንግዲህ ተናግራለች። በዛም በጽሁፍ አጋርታለች። ኮሜንት የምጽፉ ሰዎች ግን ብትቆጠቡ መልካም ነው ስትል በጽሁፋም እንግዲህ አጋርታለች። ማለት ድምፃዊ ዳግማዊት ፀሐዬ ብዙሃኖቻችን ተወዳጅ በሆኑ ስራዎቿ እናቃታለን። እንግዲህ ይህን ያጋራችበት ምክንያት ምንድን ነው? አንዳንዴ የሚመጡብን ነገሮችን በውስጥ ወይ ደግሞ በዝምተኝነት ማለፍ ጉዳት እንዳለው ታውቃላችሁና ይህን በተመለከተ ነው እንግዲህ ወደ ሚዲያ የሚያወጣችበት ምክንያት። አላዋራሽኝም፣ አላናገርሽኝም፣ የጻፍኩትም ጽሁፍ አልመለሽም በሚል ነው እንግዲህ እንደዚህ አይነት ዛቻና ማስፈራሪያ ያደረሰብኝ ያለች ያለችው። ከያዝኩሽ አልለቅሽም፣ ጅማ ሄደሽ ብትጠይቂ ስለኔ ብዙ ሰዎች ያብራሩልሻል፣ ይገልጻሉ፣ ይናገራሉ ሲል እንግዲህ ተደምጧል። ግላዊ ወይ ደግሞ አካላዊ ግንኙነት የላቸውም። በአካል ተያይተውም ተገናኝተውም እንደማያውቁ ነው የምትገልጸው። በፌስቡክ ፔጅ ብቻ ነው እንግዲህ በማወቅ እንደዚህ አይነት ማስፈራሪያ እና ዛቻ ደረሰብኝ ስትል ተደምጣለች። ጉዳዩን ወደ ህግ ወስዷለሁ ብላለች። ብዙ እንግዲህ ስለ ህግ ጉዳይ የሚያውቁ ሰዎችም የተለያዩ ነገር እያሉ ይገኛሉ። ተወዳጇ ድምፃዊ እንግዲህ እንደምታውቁት የታዋቂው አርቲስት የቀድሞ ባለቤት እንደሆነ ሳምሶን ታደሰ የቀድሞ ባለቤት እንደሆነች ታውቃላችሁ። ረዥም ጊዜ በፍቅር ሄዷል። እንደውም ትዝ ካላችሁ የዛሬ ዓመት አካባቢ 10ኛ ዓመት የጋብቻ ባላቸውን አክብሯል። ይሄ ነገር እንግዲህ እንዳበቃ ይሄንን ነገር እንግዲህ ብዙ ሰዎች ሲናገሩ በተለያዩ ሚዲያም ሲናገሩ ሰምታለችም፣ እሷም ተናግራለች። እባካችሁ ልጆቼን ላሳድግበት አትረብሹኝ ስትል እንግዲህ አንድ ጽሁፍ አጋርታን ነበር። ከዚህ ቀደምም ብዙ ነገሮች ይባላል ያለውበት እኔ የማውቀው ራሴን ባጠፋና ወይ ደግሞ መጥፎ ነገር ደስ ለምን ብላችሁ ትፈርዱብኛላችሁ? እንደዚህ አይነት ጉዳዮች ውስጥ መግባት አልፈልግም። የምትናገሩትንና ላይቭ ላይ ገብታችሁ የምታወሩትን አዳምጣለሁ። ለራሴም ለልጆቼም ስል ግን ራሴን መጠበቅ አለብኝ፣ እባካችሁ ተውኝ ስትል ተደምጣለች።
እንግዲህ እንደምታውቁት ተወዳጁ አርቲስት ዳግማዊት ፀሐዬ ከዚህ በፊት አይደር ሾው ላይ ቀርባ ነበረ። ደስ የሚሉ ስራዎቿን አቅርባ አሸናፊነትን አግኝታ አሁን ታዋቂ የሆኑ ድምፃዊ ሆናለች። የተለያዩ ፊልሞችንም ሰርታለች። በተለያዩ በጎ አድራጎትና ፕሮግራሞች ላይም ትገኛለች። ራሷንም ሸንቀጥ አርጋ የምትጠብቅ ናት። የተለያዩ ኮንሰርቶችን ከሀገር ውስጥም ከሀገር ውጭም ሰርታለች። ይህን የተናገረችበት ምክንያት ግን ኑሮዬን መኖር አልቻልኩም፣ ብዙሃኖቹ ብዙ እያላችሁኝ ትገኛላችሁ ብላለች። ከውጭም ሆኜ ቲክቶክ ላይ ላይቭ የምትሰሩትን ሰማለሁኝ። እኔ ነኝ የማውቀው ሁሉን ነገር፣ እሱ ውጭ አግብቶ ነው እየኖረ ነው እየተባለ ይገኛል። ይህን ነገር ለማሸነፍ እንግዲህ እንደምታውቁት ሰይፉ ላይ ከፓስተር ቸሬ ጋር እንግዲህ እርቅን ለመፍጠር ሞክረው ነበረ። ለልጆቻቸው ሰላማዊ ህይወትን ለመኖር ሞክረው ነበረ። መሆን አልተቻለም። የማይሆነውን ነገር እንግዲህ መጎተት እጅግ በጣም ከባድ እንደሆነ ተናግራለች። አሁን በሰላማዊ መንገድ ሲንግል ማሞኜ ልጆቼ ማሳደግ እፈልጋለሁኝ፣ ኑሮዬን ልኖርበት ስትል ረዥም ጽሑፍን አጋርታን ነበረ ከዚህ ቀደም የተለያዩ ሚዲያዎች እየተቀባበሉ እያወሩም ስላስቸግሯት ይመስለኛል ብቻ ሳይሆን አንዳንዴ ራሳችንን ሀሳብ ወይ ደግሞ የራሳችንን ፍላጎት ብቻ መናገር በጣም ከባድ ነው እና ያልተፈጠሩ ድርጊቶችን የሚያወሩ አሉ። አንዳንዴማ ሁሉም ነገር በእሷ ቦታ ላይ የሆኑ የሚመስሉ ወይ ደግሞ በእሱ ቦታ ላይ ሆነ ያሉ የሚመስሉ ሰዎችም የሚጽፉ ጽሑፍ አለና እቺ ሴት እንግዲህ ያለ ምክንያት አሳልፈው አልሰጠችም። ማለቴ ሞክራለች፣ ጥራለች፣ ብዙ ሂደቶችን እንዳረገችም እንግዲህ በሰይፉ ሾው ላይ ተመልክተናል። ፓስተር ቸሬም የሚበቅ ይመስለኛል ሲሉም ነው የተመለከትነው ነገር እና አንዳንዶቻችሁ ግን የራሳችሁን የቲክቶክ ለማሳመር ወይ ደግሞ አቃለህነትን በተመለከተ እንግዲህ ብዙ ስትሏት እንደነበረም እሷ በረም ስትከታተል እንደነበረ ተናግራለች እና እባካችሁን ልጆቼን በሰላማዊ መንገድ ላሳድግበት ብላለች እና እጅግ በጣም ከባድ ነው እና አገምታችሁት የነበረው ነገር ቤት ሲፈርስ እንደማየት ቀላል ነው ብዬ አላስብም። ከባድ ነው በጣም አንድ መሰረት የሆነ ነገር ሲናድ ማየት እና እንግዲህ እሱ የራሱን ነገር መርጧል። እርግጠኛ ነኝ እቺ ጠንካራ ሴት ደግሞ ለልጆቿ ጤነኛ መልካምና ትጉ ሴት ሆና መቆም እንደምትፈልግ እርግጠኛ ነኝና ይሄን ነገር ለማስጨረስ በህይወቷ ላይ ብዙ ነገሮችን ይጠይቃል ብዬ አስባለሁና ያንን ለመሻገር እየሞከረች ነው። እንደከበዳትም ነገሮች ተናግራለች። ግን በእግዚአብሔር ብርታትና አባቴንም በጣም ወደነው አባቴን በሐዘን አጥቻለሁና ይሄ ለኔ አዲስ ነገር አይደለም፣ መሰበርን መጎዳትን ተመልክቻለሁ ስትል ተናግራለችና እባካችሁ አንዳንዴ የምንናገረውን ነገር ወይ የምንጽፈውን ጽሑፍ ትክክል ነኝ ወይ ብለን ብንመለከት መልካም ነው ብዬ አስባለሁ። ቲክቶክ ላይም ዩቲዩብ ላይም እንዲሁም ደግሞ በፌስቡክ ፔጅ ላይም በውስጥ ሜሴጅ እየላኩ አይዞሽ፣ ጠንክሪ፣ በርቺ፣ ችግር የለውም ይታለፋል፣ እሱ ሌላ ሴት አግብቶ ሄዷል፣ አሜሪካ ነው የሚኖረው፣ በቃ ብዙ ነገሮች በውስጥም በሜሴጅ እየተላከላ ስለነበረ ያንን በተመለከተ ነው እንግዲህ ስትናገር የነበረውና አንዳንዴ ከባድ ነገሮችን ማለፍ በጣም እግዚአብሔርን መደገፍ አለብን ይሄን ለማለፍና እግዚአብሔር ጠንካራ ሴት ያደርግሽ ብዬ አስባለሁኝ። ሌላ ነገሩ የምታውቀው እሷ ናትና አብራችሁ የነበርኩትኝ ፍሬቱም ነኝ። ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ።